ምን ንቀውሰው አለ። ይሄ በሽታችን እንደው መቼ ተጠምቀን እንደሚለቀን አይታወቅም። በዘር መመካት እኛ ምርጥ ዘሮች ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል። ምን በወጣኝ ነው እኔ እንደዚያ ለሱ እሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል። የፈለገውን ሰው በምንም ነገር መታበይ አያስፈልግም። በምንም ነገር ንጹህ ብትሆኑ በንጽህናችሁ አትታበዩ። ድንግል ብትሆኑ በድንግልናችሁ አትታበዩ። ብትቆሩ በቆራፊነታችሁ አትታበዩ። ምንም ነገር እንወድቃለን። የምንወደውን ነገር መጠቀም አይደለም ማክበር እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና ለምትወደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛን ብቻችንን ይሆን እግዚአ አካላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን የሰራዊት ጌታ እግዚአብሔር ሆይ በአይላፍ ድንኳን ብዙ ቀን ከመኖር በቤትህ አንድ ቀን መልካም ናት። እግዚአብሔርን የምለምነው አንድ ነገር ነው ያለ ቅዱስ ዳዊት፣ አንዲት ነገር ናት። እሷንም በቤቱ እንዲያ እኔ ለቤተ ክርስቲያን መጀመሪያ አንገቴን የምሰጥ እኔ ነኝ። እነገሌ ፈሪ ናቸው የሚል ሰው መጀመሪያ የሚሮጥ ያ ነው። ቅዱስ ጴጥሮስ አላያችሁትም? አይታችሁታል፣ አይተነዋል። ምንድነው ያለ? ትሕትናን የተመላች ወርቅ አንደበቷ ክርክም ያለ ነውር የሌለባት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ጥበብን የተመላች እወቁኝ። ግን ለአዲስ ዓመት እንድታስቡ የምፈልገው ነገር ስላለ ነው። ልታስቡ የምፈልገው ምንድነው? በዚህ ዓመት በቃ በክርስቶስ መደሰት የሚል ዕቅድ አውጡ ሲበሉ፣ በማን መደሰት ነው? በክርስቶስ መደሰት። በቃ